are made by various type of transmitter depending on the wavelength. They are also given off by suns, sparks and lightning. ይሄ ምንድነው? ራዲዮ ዌቭ በተፈጥሮ የሚገኝ ነገር ነው ማለት ትራንስሚተር በዲፔንዲንግ በተለያዩ ዌቭሌንግስ በስታርስ ኢሚት ሊያደርጉት ይችላሉ። ስፓርክስ፣ ላይትኒንግ፣ መብረቆች እነሱ በእነሱም ይሄ ራዲዮ ዌቭ እንትን ኢሚት ይደረጋል ማለት ነው። ከዛ which is why you hear interference on your radio on the thunderstorm እና ለዛም ነው አሁን ዝናብ ምናምን በሚዘንብበት ጊዜ ሬዲዮ ማዳመጥ ከባድ ይሆናል። የሆነ እምቢለር ሲግናሉ ትክክል አለ ምናምን እንላለን። ስለዚህ በዚህ ምክንያት ነው ማለት ነው። they have the lowest frequency in the electromagnetic spectrum ranging from 500 kilohertz to about 1000 megahertz and have the wavelengths from around 1 meter to 1000 of meter along እና ምንድነው lowest frequency ነው ያላቸው። ሲጀምር በእንትንም በደረጃም ስናያቸው በኤሌክትሮማግኔቲክ ዌቮች ራዲዮ ዌቭ አንደኛ ነው። በምን በፍሪኩዌንሲው እና በዌቭሌንግዙ ምክንያት ማለት ነው። እና ይሄ ሎወስት ፍሪኩዌንሲ ነው ያለው ያው ከዚህ እስከዚህ ሬንጅ የሚያደርግ እና ሃፍ ዌቭሌንግዙ ደግሞ እስከ 1 ሜትር ማለት ነው። ረጅም ነው ማለት ነው። እንደዚህ በጣም ዌቭሌንግዙ ረጅም ነው 1000 of meter along. They are used mainly for communications purposes like police radio communications military ያው ለዚህ ይጠቅማሉ። ለኮሙኒኬሽን ነው ብዙ ጊዜ የሚጠቅመው። ቴሌቪዥን ትራንስሚተር ሚሊተሪ እነዚህ ይጠቅማሉ ማለት ነው። on the other hand a large dose of radio waves are believed to cause cancer, leukemia and other disorders እንደዚህ እንትን እኛ ሰውነት ላይ ቦዲያችን ላይ ላርጅ ዶስ ካለ ሬዲዮ ዌቭ ማለት ነው ምን ያመጣል? ሎንግ ዶስ ከሆነ ነው። ግን ላርጅ ዶስ ከሆነ ካንሰር እና ሉኪሚያ እንዲሁም ደግሞ አዘር ዲስኦርደሮች አዘር የጤና ችግሮች ያመጣል ማለት ነው። ማይክሮዌቭ are basically extremely high frequency radio waves. ሬዲዮ ዌቭ ሃይ ፍሪኩዌንሲ በቃ ፍሪኩዌንሲው ሃይ ሆነ እንደዛ ነው። and are made by various type of transmitter. In the mobile phone they are made by transmitter chip and an antenna. In microwave oven they are made by magnetron. እና እሺ ይሄ ማይክሮዌቭ የሚባለው ነገር ምንድነው? ከሬዲዮ ዌቭ ቀጥሎ ያለ ነው እና ፍሪኩዌንሲው ሃይ ነው ከሬዲዮ ዌቭ አንፃር እና ደግሞ በተለያዩ ትራንስሚተሮች ቫሪየስ ታይፕ ኦፍ ነው ሜድ የሚደረገው እና አንደኛው ሞባይል ውስጥ የሚገኘው ማይክሮዌቭ ምንድነው? በምንድነው ሜድ የሚደረገው? ትራንስሚተር ቺፕ ወይም አንቴና አለ። ማይክሮዌቭ ኦቭኑ ደግሞ ይሄ ምግብ የምናሞቅበት ደግሞ እሱ ማግኔቶርን የሚባል ትራንስሚተር ነው ማለት ነው ያለው እና ዌቭሌንግዝ ዩዥዋሊ ካፕል ኦፍ ሴንቲሜትር ያኛው ሜትር ነበረ ይሄ ሴንቲሜትር ካፕል ኦፍ ሴንቲሜትር ነው ማለት ነው እና ስታርስ ኦልሶ ጊቭ ኦፍ ማይክሮዌቭ ያው ስታር ዌቭ እንትን ራዲዮ ዌቭንም እንትን ኢሚት ያደርጋል ራዲዮ ማይክሮዌቮችንም ደግሞ ኢሚት ያደርጋል ማለት ነው። እሺ ማይክሮዌቭ ኮዝ ዋተር ኤንድ ፍላት ሞለኪውልስ ቱ ቫይብሬት አሁን ምግብ ውስጥ ያለ አንድ ዳቦ ቢኖር እንደዚህ ዋተር እና ፋት ሞለኪውሎች አሉት ውሃ እንትን ውስጥ ዳቦ ውስጥ አይደለ ማይክሮዌቭ ውስጥ በመናስገባበት ጊዜ የማይክሮዌቭ ዌቮቹ ይሄ ፋት ሞለኪውሎቹና ዋተሩ ቫይብሬት እንዲያደርግ ይጠቅማል ማለት ነው which makes the substance hot ስለዚህ ያን እንዲ ዳቦ እንዲሞቅልን ያደርግልናል ማለት ነው። thus you can use microwave to cook many types of food ያው ብዙ ምግቦችን ኩክ ለማድረግ ይጠቅማል እና ሞባይል ፎንስ use microwaves as they be generated by a small antenna ሞባይል ፎኖችን ደግሞ ማይክሮዌቭን ይጠቀማሉ ይሄ ደግሞ and can be generated by small antenna ማለት ነው። they are also used by traffic speed cameras ይሄ ስፒድ ካሜራዎች ይገጠማሉ አይደል ንክ መኪና በፍጥነት የሚያልፍበት ጊዜ ስፒዱን ዲቴክት አድርገው በጣም ፈጣን ስፒድ ከሆነ ሪፖርት በማድረግ ምናምን እንደዚህ ስፒድ ካሜራዎች አሉ እነሱ ይጠቀማሉ እና ፎር ራዳር which is used by aircraft ship weather forecasters በሱ ብዙ ጊዜ ይጠቀሙታል።
prolonged exposure to the microwave is known to cause stress ይሄን ይፈጥራል። ይሄ ሎንግ ኤክስፖዠር ከሆነ ማለት ነው በጣም ኤክስፖዝ ምንሆን ከሆነ ማለት ነው in your eye አይናችን which is clouded of the cornea cornea የሚባል አይናችን ክፍል አለ እሱ clouded ይሆናል ማለት ነው ይሸፈናል። so don't make a habit of pressing your face against the microwave oven door to see if you food is ready ስለዚህ ማይክሮዌቭ ይሄ መስታወቱ አለ አይደል እንደዚህ ውስጡ ምግቡ እንትን እየሰራ ብዙ ዌቮች አሉ እንደዚህ የሚያልፉ እኛ አይናችንን ማስጠጋት የለብንም ምክንያቱም ዌቭ ለአይናችን ጥሩ ስላልሆነ ኮርኒያችንን በማጥቃት ካስትረስ የሚባለው ነው ያመጣብናል። ከዛ microwaves from mobile phones can be affected part of your brain as you are holding the transmitter again right by your hand. The current devices is to keep calls short. ስለዚህ ረጅም ሰዓት ስልክ ማውራት ራሱ እንዲ ጆሮ ላይ አድርጎ አፌክት ያደርጋል ማለት ነው ምክንያቱም ስልካችን ውስጥ ማይክሮዌቭ ስላለ። ስለዚህ ኮል ምናምን አጭር ስልኮችን ማድረግ ወይም ከቻልን ደግሞ ላውድ አድርገን እንደዛ ማዳመጥ። people who work on aircraft carry ducks wears special suit which reflect microwave ኤርክራፍት ላይ ምናምን ያሉት ማይክሮዌቭ ስለሚጠቀም ይሄ የሚሰሩበት ዲቫይሶች ስፔሻል ሱቶች አሉ የሚለብሱት ማለት ነው ሪፍሌክት ያደርጋል ማለት ነው ያንን ማይክሮዌቭ ሰውነታችሁ አብዞርብ እንዳያደርገው እና to avoid being cooked by the powerful radar unit of the modern military plane ስለዚህ cooked በቃ ሲጀመር እኮ እኛ ፋት ሞለኪውል እና ዋተር ሞለኪውል አለን አይደል በጣም ሃይ እንትን ምንል ከሆነ ኤክስፖዝድ ምንሆን ከሆነ ለማይክሮዌቭ ጥሩ አይደለም ማለት ነው ለሰውነታችን ለሌላ ነገርም ያመጣብናል። እሺ ኢንፍራሬድ ዌቭ እሺ ይሄ ደግሞ ኢንፍራሬድ ዌቭ are just below the visible light in the electromagnetic spectrum ያው ከመጀመሪያ ሬዲዮ አየን ከዛ ማግኔቲክ ዌቭ አየን ማይክሮዌቭ አየን ከዛ አሁን ደግሞ ኢንፍራሬድ ዌቭ አየን። ይሄ ኢንፍራሬድ ዌቭ ከማን ቀጥሎ ነው እያለ ነው ከማን በፊት ነው ያለው እያለ ነው ከቪዚብል ላይት እንትን ቢሎ ነው ያለው ማለት ነው። እና you probably think that of infrared wave as heat because they are given off by hot objects and you can feel them as the warmth on your skin ስለዚህ ምንድነው ይሄ ኢንፍራሬድ ዌቭ የሚባለው ፀሐይ የምትታረጓለች ይሄ ታወቀ ነው ፀሐይም እንዲሞቀን የሚያደርገው በዚህ በኢንፍራሬድ ዌቭ ነው ምክንያቱም ሂት አለው ማለት ነው እና ቆዳችን ላይ ወርምዝ ሙቀት እንዲሰማ ያደርጋል ማለት ነው። ኢንፍራሬድ waves are also given off by stars, lamps, flames እሳቶች ምናምን anything else with warm including you ማለት ነው እኛን ጨምሮ እና ሌሎች እነዚህን እንትኖች እነዚህ ስታርስ ላምፕስ ፍሌሞች ደግሞ given off ያደርጋሉ ማለት ነው ምን ኢንፍራሬድ ዌቭ infrared wave are used for many tasks for example remote controls for TV and radio recorders ለዚህ ይጠቅማል physiotherapist use heat lamps to help heal sport injuries ምናምን ብዙ ጊዜ ይሄን ይጠቀማሉ ማለት ነው ይሄ እንትን ስፖርት ምናምን ሲሰሩ እዚህ አንከላንክ ይሄ መገጣጠሚያቸው ጋር ምናምን ችግር የሚደርስ ከሆነ እሱን ይጠቀማሉ። infrared wave are used to see objects in the dark ብርሃን ለመስጠት ጨለማ ቦታ ላይ ይጠቅማል ማለት ነው። እና ፖሊስ ሄሊኮፕተርስ ትራክ ክሪሚናልስ አት ናይት እና ጨለማ ውስጥ ምናምን ፖሊሶች ምናምን ወንጀለኞችን ዲቴክት ለማድረግ ይጠቀማሉ ማለት ሄሊኮፕተር ላይ ዲቴክት ለማድረግ እንደ ናይት ቪዥን ነገር using cameras which can see in dark እና ካሜራዎች አንዳንዴ ስፔሻሊ ሴኩሪቲ ካሜራዎች ናይት ቪዥን አላቸው በጨለማ ውስጥ እንዲታይ ያደርጋሉ ማለት ነው። ከዛ አሁን እሺ ናይት ሳይት ፎር ዌፐን sometimes use sensitive infrared detector እሱን ይጠቀማሉ። እና weather forecasters ደግሞ use a satellite picture to see what heading on your way ዌዘር ዲቴክት የሚያደርጉት የአየር ንብረት ምናምን እነሱ
ሳተላይት ፒክቸር በመጠቀም ዲቴክት ያደርጋሉ ማለት ነው። እና some of the images they use are taken using infrared cameras አንዳንድ አብዛኞቹ ኢሜጆችም የሚያነሱት በይሄን በመጠቀም ነው ማለት because they show cloud and rain patterns more clearly ዌዘር ሲባል እኮ ዋናው ነገር ትኩረት የሚያደርገው ደመናና ዝናብ ጋር ነው አለ። ስለዚህ ይሄንን ፓተርን በትክክል ስለሚያሳዩ ክሊርሊ ስለሚያሳዩ ኢንፍራሬድ ዌቭ ነው ማለት የሚጠቀሙት። the danger from too much infrared radiation is very simple it makes you hot ነው በቃ ሂት ነው ኢሚት የሚያደርግብን ወርምዝ እንዲሰማን ያደርጋል። ግን በጣም እንትን የምንል ከሆነ ግን ኤክስፖዝ የምንሆን ከሆነ ግን ያው ፀሐይ ላይ ስንቆም በጣም ያቃጥረን የለ ከዛ ሰንበርን ያጋጥመን የለ እንደዛ ማለት ነው። ላርጅ ኤክስፖዝ እንደዛ ይመጣል። visible light our eye can detect only a tiny part of the electromagnetic spectrum called visible light አይናችን ማየት የሚችለው ፓርት ነው ይሄ ቪዚብል ሲጀመር እንደ ስሙ እንደምንረዳው ቪዚብል ማለት ነው። it runs about ከ4 times 10 to the power of 14 hertz to about 7 times 10 to the power of 14 hertz በዚህ መሃል ላይ ያለው ዌቭሌንግዝ ሬንጁ ደግሞ ከ700 እስከ 400 ናኖሜትር ነው ማለት ነው። visible light emits or reflected from object around us providing us information about the world our eyes are sensitive to this ranges of wavelengths the color of the visible spectrum was discussed in the detail section እሺ ይሄ ምንድነው በአጠቃላይ ምንድነው የሚለው ከለር ስፔክትረም አይናችን የሚያየው ነው። ስለዚህ ሪፍሌክት በማድረግ ለምሳሌ ብዙ ከለር እንደዚህ ይመጣል ያው ነጭ ከለር ብዙ ከለር ስላለው ይመጣና ሪፍሌክት ሲያደርግ እንደዚህ ሪፍሌክት በሚያደርግበት ጊዜ ላይናችን እንዲታይ ያደርጋል ማለት ነው። ንክ ፀሐይ መጣና ቅጠሉ ላይ ሰርፍ የቅጠሉ አረንጓዴ ፓርት ሪፍሌክት አድርጎ ለኛ ይታያል ማለት ነው። ስለዚህ አሁን እዚህ ጋር ስናይ ስዕሉ ጋር ይሄ ራዲዮ ዌቭ ነው። ብዙ ጊዜ ስቴሽኖች ይጠቀማሉ ያልኳችሁ ከዛ አሁን ራዲዮ ዌቭ ነው ይሄኛው እየጨመረ ይሄዳል። እዚህ ጋር ማይክሮዌቭ እያለ ይሄዳል። ኢንፍራሬድ እዚህ ጋር ማይክሮዌቭ አለ በመሃል ኢንፍራሬድ ከዛ እዚህ ጋር ያው ቪዚብል ስፔክትረም ሰን እዚህ ጋር እንትን ነው ሰን አለ ኤክስሬይ ጋማሬ ያን እንሄዳለን ማለት ነው። እና ይሄ ከለር ቪዚብል እንድንሆን ያደርጋል ማለት ነው። እና you use light to see things as sun sends so much light towards our planet we have evolved to make us of those particular wavelengths to order to sense our environment ስለዚህ ፀሐይ ብዙ ላይት ኢሚት ከማድረጉ የተነሳ ፓርቲኩላር ዌቭሌንግስ ኢን ኦርደር ቱ ሴንስ አወር ኢንቫይሮንመንት በቃ ለማየት ይጠቅመናል ነው ሌላ ነገር አይደለም። ቱ ማች ላይት ካን ዳሜጅ ዘ ሬቲና ኢን ዩር አይስ በጣም ብዙ ላይት ከሆነ ሬቲና የአንዱ የአይናችን ክፍል ነው እሱን ዳሜጅ ያደርጋል ማለት ነው። this can happen when you look at something very bright እንደ ፀሐይዋ በጣም ብራይት የሆነ ነገር ላይ አይናችን ጋር ሰታሰን ይላል ምናይ ከሆነ ረጅም ሰዓት ብቻ አይደለም ለትን ሰከንድ ራሱ ስናይ ጥሩ አይደለም ማለት ነው። አይናችን ጋር ጉዳት ያመጣል። although the damage can heal if it's too bad it will permanent ያው ሂል ላደርግ ይችላል እንዲ ቴምፖራሪ የሆነ እንደዚህ ቪዥ ማለት ነገር ሊመጣ ይችላል። ግን በጣም ኤክስፖዝ ከሆነ ግን ፐርማነንት አይነት ውስጥ ከማድረግ ድረስ ማለት ነው። ultraviolet rays ወይም UV የምንለው ማለት ነው covers wavelength ranges from ከ4 10 to the power of -7 ሜትር ማለትም 400 ናኖሜትር down to 6 times 10 to the power of -10 ማለትም 0.6 ናኖሜትር ማለት ነው። እሱን ከቨር ያደርጋል። UV radiation is produced by special lamps and very hot bodies ፕሮዲዩስ የሚደረገው ስፔሻል ላምፖች አሉ እንደዚህ አሁን ስፔሻል ላምፖች አሉ እና ሆት ቦዲዎች ላይም አለ ማለት ነው። the sun is also an important source of UV light sun emit ታደርጋለች but fortunately most of it absorbed by ozone layer ማለት ከእርዝ ያለው አትሞስፌር ላይ ያለው ሌየር ማለት ነው። UV ላይትን ሪፍሌክት ባክ ያደርጋል ማለት ነው። ሌሎች ንክ እንደ ቪዚብል ላይት ምናምን ግን ፓስ ያደርጉና ለኛ እንዲጠቅም ያደርጋል። UV ላይት ግን የሚያልፉ ከሆነ ጥሩ አይደለም።
እና ኢን ዘ አትሞስፌር አት ዘ አልቲቱድ ኦፍ ከ4 እስከ 50 ኪሎ ሜትር ዩዝ ፎር ዩቪ ላይት ኢንክሉድስ ጌቲንግ ኤ ሰንታን። ብዙ ጊዜ ፈረንጆች ነጭ በጣም ነጭ አይደሉ ማለት ከለራቸው የቆዳ ቀለማቸው። ስለዚህ ሰንታን ለማድረግ ከለራቸውን ትንሽ እንደ ቡኒ ነገር ዲቴክቲንግ ፎርጌን ባንክ ኖትስ ኢን ደ ሾፕ ኤንድ ሃርደኒንግ ሰም ታይፕ ኦፍ ዴንታል ፊሊንግ። ብሬስ ምናምን ካረጋችሁ ምናምን የሆነ ወይም ደግሞ ዴንታል ፊሊንግ የሆነ መንጋጋ ምናምን ላይ ፊሊንግ ይደረጋል አይደለ? የሚቦረቦሩበት ሰው ላይ እሱ ጋር ቶሎ ሃርድን ለማድረግ የሆነ ፐርፕል የሆነ ዩቪ ላይት ነገር ነው የሚጠቀሙት፣ እሱም ማለት ነው። ዩ ኦልሶ ሲ ዩቪ ላምፕስ ኢን ዲስኮስ ዌር ዴይ ሜክ ዩር ክሎዝ ግሎ። ስለዚህ አንዳንድ ደግሞ የሚያበሩ ልብሶች ምናምን አሉ እንዲ ለስፔሻል ሎኬሽን የሚሉ የሚጠቅሙ እዚህ እነሱም በሱ ነው ማለት ነው። እና when you mark your positions with a security marker pen the ink is visible unless you shine in the ይሄ ደግሞ ምንድነው ኖርማል ብዕሩን ስጽፈው ኖርማል ነው። ለምሳሌ ዝም ብዬ እንደዚህ ብል ከዛ በኋላ ንክ ፀሐይ ሲነካው ግን ፀሐይ የተወሰነ ዩቪ ላይት አለው። ንክ ዩቪ ላይቱ ሲነካው ሻይን የማድረግ ነገር ወይም ሌላ ከለር የማውጣት ነገር ማለት ነው። እና ዩቪ ላይት ሬስ ካን ቢ ዩዝድ ቱ ኪል ማይክሮብስ ኪል ለማድረግ የሚጠቅማል እንዲ ባክቴሪያዎች ምናምን። እና ሆስፒታልስ ዩዝ ዩቪ ላምፕስ ቱ ስቴሪላይዝ ሰርጂካል ኢኩፕመንትስ ኤንድ ዘ ኤር ኢን ዘ ኦፕሬቲንግ ቴሪተሪስ። እና ኦፕሬቲንግ እና ሰርጂካል እንትናቸውን ስቴሪላይዝ ለማድረግ ማለት ነው። ፉድ ኤንድ ድራግ ኮምፓኒስ ኦልሶ ዩዝ ዩቪ ላምፕስ ቱ ስቴሪላይዝ ዜር ፕሮዳክትስ። እነሱ የሚጠቀማሉ ስቴሪላይዝ ለማድረግ ለማጽዳት ማለት ነው። ፍሪ ፍሮም ማይክሮ ከማይክሮ ኦርጋኒዝም ፍሪ ለማድረግ። እና suitable doses of UV rays cause the body to produce vitamin D። ያው ህፃናቶች ምናምን በልጅነታቸው ፀሐይ እንትን እንዲሞቁ ይደረጋል አለ። ያው በቂ የሆነ ማለት suitable የሆነ ዶዝ ሆኖ እንዳይገኙ ይደረጋል። ለምን ዩቪ እንትን ቫይታሚን ዲ ፕሮዲዩስ እንዲሆንና ለአጥንታቸው እንዲጠቅማቸው። and this is used by doctors to treat vitamin D deficiency and some skin disorders። ስለዚህ ዶክተሮችም አንዳንዴ እንደዚህ ችግር ካለበት ፔሸንታቸው ቫይታሚን ዲ አንዳንዴ እንትን ይላሉ የሚሰጡበት ማለት ነው። ስኪን ዲስኦርደር እና ቫይታሚን ዲ ዲፊሸንሲ ካለ ይሄ ፀሐይ ነገር ይመክራሉ። ላርጅ ዶዝ ኦፍ ዩቪ ካን ዳሜጅ ዘ ሬቲናስ ኦን ዩር አይስ። ሬቲና እሱን ዳሜጅ ያደርጋል። and it's important to check that your sunglasses will not block UV light. will block. If your sunglasses do not block UV, you will actually get more UV light on your retina that if you didn't wear them። እሺ ይሄ ምንድነው? መነጽር አለ። ይሄ መነጽሩ ሳይዱ ቢሆን አይናችን አለ። ሬቲና እዚህ ጋር ነው የሚገኘው ከጀርባ ከአይናችን ጀርባ። እና አሁን መነጽር ንክ ስናደርግ ዩቪ ላይቱ ሁላችንም ያገኘናል። አሁን ኖርማል መነጽር ያለበት ነው ራሱ እንደዚህ ያገኛል። ግን አሁን መነጽር የሚለብሰው ዩቪ ላይት ዩቪ ላይት ብሎክ የማያደርግ ከሆነ እንደዚህ አይነት ሌንስ ከሆነ ወይም እንዲህ ለማጉላት ብቻ የሚጠቅም አይነትና ዩቪ ላይት ብሎክ ያለው ከሌለው ብሎክ የሚያደርግ ከሌለው ምን ያደርጋል? ሌንስ አይደለ ፎከስ ያደርገዋል ማለት ነው። ጭራሽ እንዲህ ፎከስ ያደርገውና አንድ ቦታ ላይ ታስቦ ወደ አይናችን ይከተናል። ከዛ ሬቲና ጋር እንትን ይላል። ከዛ ሬቲና ደግሞ ጭራሽ እኛ መነጽር የሚያደርገው ይጎዳል ማለት ነው። ይሄ መነጽራችን ምናምን ዩቪ ላይት ብሎከር ከሌለው ጭራሽ ያብሰዋል ማለት ነው። ከዛ large doses of UV light cause sunburn and even skin cancer ሁላ ሊያመጣ ይችላል ማለት ነው። large exposure ከሆነ ወይም sunburn። unfortunately the ozone layer in the earth screen us from እና ምንድነው እንደዚህ ብዙ ስኪን ካንሰር እንዳናገኝ ኦዞን ሌየር ይጠብቀናል ማለት ነው። ግን ሃይ ኤክስፖዝድ መሆን የለብንም። ስቲል ኤክስሬይ are very high frequency waves and carry a lot of energy።
lot of energy get ያደርጋሉ። they will pass through most substances and this make them useful in medicine industry to see things inside things ምንድነው ያው ሃይ ሰብስታንስ ፓስ ብዙ ሃርድ ሶፍት ሰብስታንሶችን ፓስ አድርጎ ሃርድ አጥንት ካለ እንደዚህ አጥንት ጋር በመቅረት ለሜዲሲን እና ለኢንዱስትሪ ነገሮች ያሳያል ማለት ነው። በቃ ኤክስሬ are given off by stars ኢሚት ያደርጉታል እና some type of nebulas እዛ ስፔስ ላይ ያለ አይነት ነው። when you use x-rays you make them by firing a beam of electron at a target ለምሳሌ የሆነ አጥንታችን አለ ከዛ ምንድነው ኤክስሬ ስንጠቀም a beam of ኤሌክትሮኖችን ፋየር እናደርጋለን ማለት ነው። at a target የሆነ ታርጌታችን እዚህ ጋር ከሆነ ከዛ if you fire the electrons with enough energy በሚያሳይ ሁኔታ የሆነ ሊሚት አለ ኤነርጂ በሱ እንትን ስናደርግ ኢሚት ስናደርገው x-rays will be produced x-rays ፕሮዲዩስ ይሆናሉ ማለት ነው። ከዛ x-rays are used by doctors to see inside of the part of the patient x-rays are also used in airport security checks to see inside your luggage ንክሄ ኤሌክትሮን ኢንተርኔት የተደረጉት ፋየር የተደረጉት ኤሌክትሮኖች ይመጡና ስጋችንን አልፈው ሌሎች ሰብስታንስ አልፈው ከዛ አጥንታችን ጋር ይመጣሉ። ከዛ አጥንታችን ቪዚብል እንዲሆን ያደርጉታል ማለት ነው። እና ሌላም ደግሞ ሎጌጅ እንደዚህ ሻንጣ ላይ ምናምን ከጨርቁ አልፈው ውስጥ እቃዎችን ምናምን ያሳየናል ማለት ነው። ከዛ they are also used by astronomers ይጠቀሙታል። many objects in the UV emits x-ray universe x-ray ነው ኢሚት የሚያደርጉት እና which you can detect using sustainable radio telescopeዎችን እነሱን በመጠቀም ዲቴክት ማድረግ እንችላለን ማለት ነው። x-ray can cause cell damage and cancers እሱን ያመጣ ይችላል ያው ላርጅ ኤክስፖዝ ምን ነው ከሆነ this is why radiographers in the hospital stand behind the shadow when the x-ray their patientዎቹ ቆሞ ኤክስሬይ በሚወስዱበት ጊዜ ከክፍሉ ውጪ ነው የሚሆኑት እንትኖቹ ማለት ነው። ዶክተሮቹ ኤግዛምን የሚያደርጉት ሰዎች ከክፍሉ ውጪ ነው የሚሆኑት እና ለምንድነው እንደዛ የሚሆኑት ኤክስፖዝድ እንዳይሆኑ ማለት ነው። ለፔሸንቱ ግን አንዴ ሁለቴ ብቻ ስለሆነ ችግር የለውም። እነሱ ግን ሁሉ ጊዜ የሚያደርጉት ከሆነ ሃይ ኤክስፖዝድ ሆኖ እነዚህን ካንሰር ምናምን ስለሚያመጣባቸው ውጪ ነው ማለት ነው የሚቆሙት እነሱ። ጋማ ሬስ are given off by stars በስታርስ ነው እነዚህም እና by some radioactive substances አሉ በሬቲቭ ላይ ማግኘት ትችላላችሁ እና they are extremely high frequency waves ናቸው በጣም extremely መጨረሻ ላይ ያሉ ናቸው and carried a large amount of energy ነው ያው ፍሪኩዌንሲው ሃይ ከሆነ ኢነርጂውም ሃይ ነው አይደል ለዛ they pass through most materials እና are quite difficult to stop you need to lead or concrete in order to block them out ስለዚህ ፈጣን ስለሆኑ ፍሪኩዌንሲው ሃይ ስለሆነ ሃይ ኤነርጂ ስላላቸው እነሱን ስቶፕ ለማድረግ ዲፊካልት ነው ማለት ነው። because gamma rays can kill living cells they are used to kill cancer cells without having to distort to difficult surgery ሲያስፈልግ ያው እንትኖች ጋማ ሬዎች በጣም ሃይ ስለሆነ ካንሰር ሴሎችን ኪል ለማድረግ ይጠቅማል ማለት ነው። this is called radiotherapy ይባላል እና and works because cancer cells can't repair themselves like healthy cells and can when damaged by ለምሳሌ አሁን ጤነኛ ሴሎች ምናምን ዳሜጅ የሚሆኑ ከሆነ ራሳቸውን ሪፔር ያደርጋሉ አይደል? አሁን ቆዳችን ምናምን ቢቆረጥ እነዚህ ሪፔር ያደርጋል። ካንሰር ሴሎች ግን ከሁሉም ለየት የሚያደርጋቸው ነገር እሱ ነው። በቃ የሆነ ነገር ይሁኑ ራሳቸውን ሪፔር ማድረግ አይችሉም። ስለዚህ ለዛ በጋማ ሬይ እንትን ሲደረጉ ዳሜጅ ሲደረጉ እንትን ይሆናሉ ማለት ነው። ዳሜጅ ሆኖ በቃ
ስለዚህ ለዚህ ይጠቅማል ማለት ነው። ኢን ኢንዱስትሪ ሬዲዮ ዌቭ ትራንስከር substances can be put into pipes and machinery. Then you can detect where the substances go. ይሄ ምንድነው ኢንዱስትሪ ላይ ነው ብዙ ጊዜ የሚጠቀሙት እና ይሄ ትሬዘር የሚባለው ነገር አለ። እሱን ፓይፖች ላይ ማሽነሪዎች ላይ ይልኩታል። ራዲዮ አክቲቭ ነገሩ ማለት ነው፣ ማለትም ጋማሬ ነገር ነው። እሱን ልክ ሲልኩት ምንድነው ዲቴክት ያደርጋሉ ማሽኑ። they can detect where the substances go ሰብስታንሱ ይሄ የሆነ የላኩት ሰብስታንስ አለ እሱ ቤት በኩል እንደሚሄድ ያያሉ። እንደገና ብሎኬጅ ካለም ቼክ ያደርጋሉ፣ ሊክ ካለ ቼክ ያደርጋሉ ማለት ነው። this is basically the same use as in medicine እና ጋማ ሬይ kill microbes and are used to sterilize food so that it can keep fresh no longer. This is known as irradiated food. Gamma rays are also used in sterilizing medical equipment. ያው ጀነራሊ ስተራላይዝ ለማድረግ ስለሚጠቅም ሜዲካል ውስጥም ፉድ ኢንዱስትሪ ውስጥም ይጠቀሙታል ማለት ነው። ጋማ ሬስ ኮዝ ሴል ዳሜጅ ኤንድ ካን ኮዝ ኤ ቫራይቲ ኦፍ ካንሰርስ። ብዙ ካንሰር በጣም ያመጣል ማለት ነው። ጋማ ሬ ያው ኤክስሬ ካመጣ ራዲዮ ዌቭ ራሱ ካመጣ ይሄ ጋማ ሬ በጣም ያመጣ ማለት ነው። they cause mutation in growing tissues. So unborn babies are especially vulnerable. ይሄ ምንድነው ጋማ ሬስ ኮዝድ ሴል ዳሜጅ ኤንድ ካን ኮዝ ቫሪየስ ካንሰር ብለናል አለ እና ሚውቴሽን በቃ የሴሎች መባዛት የለም እንደዚህ ካንሰር ሴሎችም እኮ እንደዚህ ነው የሚፈጠሩት። ሴሎች ሚውቴሽን ሲፈጠር ይባዛሉ እንደዚህ እና ካንሰር ሴል እንዲፈጠር ያደርጋል ማለት ነው። ስለዚህ አሁን ጀነራሊ ስለነገራችሁ ምንድነው ይሄ ሚውቴሽን ዲኤንኤ ሚውቴሽን አለ እንደዚህ ዲኤንኤ አለ አይደለ ንክ ዲኤንኤ ይሄ ነገር ለምሳሌ እናት ያርጉስ ከሆነች ቤቢስ ላይ ምናምን በጣም እንትን ይላል ምንድነው ኤክስፖዝድ በምትሆንበት ጊዜ ዲኤንኤ ሚውቴሽን ይፈጠራል በጣም ሴል ዲቫይድ ይሆናል እና ቤቢን ደግሞ አንቦርን ቤቢዎች ገና አልተወለዱ ገና ሆድ ውስጥ ያሉ እነሱ ምንድናቸው ከአንድ ሲንግል ሴል አለ ያ ሲንግል ሴል እኮ ዲቫይድ እየሆነ ነው እኮ የሚሆኑት። ስለዚህ እዚህ ጋር ይሄም ጋማሬዎችም ደግሞ ዲኤንኤ ስለሆነ ዲስትራፕት በሚያደርግበት ጊዜ ሴል ዲቪዥን በጣም ይኖራል ማለት ነው ያልተፈለገ። እንደገና ያኛውን ቤቢውም ሴል ዲቪዥን እያካሄደ ነው። ስለዚህ የማይሆን ነገር ነው የሚሆነው፣ ኮንሲኩዌንሶች ይኖሩታል ማለት ነው። ስለዚህ ካደገም በኋላ እንትን ይሆን ይችላል፣ ካንሰር ሊይዘው ይችላል። ያልሆነ ነገር በቃ ትክክል ያልሆነ አብኖርማል የሆነ ይሆናል ማለት ነው ቤቢው እና ፊዚካሊም ሜንታሊም የሆነ ችግር ያመጣል ቤቢው ላይ ማለት ነው። ሰማሪ ስናይ እዚህ ጋር the electromagnetic spectrum is made by a broad range of frequency of electromagnetic radiation. ኤሌክትሮማግኔቲክ ስፔክትረም የምንለው በምን የተሰራው በቃ ብዙ ፍሪኩዌንሲ ካላቸው ነው። አንድ አይነት ናቸው እኮ ነገሮች ሬዲዮ ዌቭ ምናምን እኮ የምንላቸው ሰባቱ አንድ አይነት ናቸው። ግን ምንድነው የሚለያቸው? ፍሪኩዌንሲያቸው፣ ዌቭ ሌንግዛቸው፣ ኢነርጂያቸው በሱ ነው የሚለዩት ማለት ነው። Each type of electrospectrum have their own benefit and their side effects. Their own benefit የራሳቸው ጥቅምም አላቸው ሳይድ ኤፌክትም አላቸው። እንደዚህ እንዲኖራቸው ያደረጋቸው በምንድነው? የተለያየ ፍሪኩዌንሲ፣ የተለያየ ዌቭ ሌንግዝ፣ የተለያየ ኢነርጂ ስላላቸው ነው ማለት ነው። Light as a wave